ቪዲዮአችን በሰሎሞን ዳይናስቲ ከየት መጣ፣ እንዴት ሄደ፣ እንዴት ቀጠለ የሚለውን እንመለከታለን ማለት ነው። ብዙዎቹ የሰሎሞን ዳይናስቲ የተነሳው ከይኩኖ አምላክ ጀምሮ ነው ይላሉ። ያው የኢትዮጵያውያን ከኤዥያውያን ከአፍሪካውያን እና ከዩሮፕ ከምስራቅ ዩሮፕ የተነሱ ጎሳዎች ቅልቅል ነው ብለው ያስባሉ። የሰሎሞን ዳይናስቲ መነሻ ግን ይኩኖ አምላክ በ1270 እስከ 1285 ነው ተብሎ ይጠበቃል። ዋናው ታሪክ የሚጀምረው ግን ንጉስ ዳዊት ንጉስ ሰሎሞንን ከወለደ በኋላ ወይም ደግሞ ካነገሰው በኋላ የሚጀምር ነው። ሰሎሞናዊ ዳይናስቲ ሲባል የሰሎሞን የዘር ሐረግ በኢትዮጵያ ውስጥ ወይም ደግሞ ለኢትዮጵያውያን ለአቢሲኒያውያን ጋር ያለውን ተዛማጅነት የሚያመለክት ነው። እንደምንመለከተው ንጉስ ዳዊት በነበረበት ጊዜ ከዛም በኋላ ሰሎሞንን በነገሰበት ጊዜ ብዙ ስለሱ ሀብት ስለሱ ዝና የሚያሳዩ ብዙ የታሪክ ኤቪደንሶች የታሪክ ማስረጃዎች ይቀመጣሉ። እነዛም መካከል ይህንንም ሰምታ ከሄደችው ኢትዮጵያዊት ንግስት ማክዳ ወይም ደግሞ ኪዩን ኦፍ ሼባ አዜብ ተብላ የምትጠራዋ የኢትዮጵያ ንግስት በዓመተ ዓለም በ900 ቢሲ አካባቢ እንደሄደች ወደ እስራኤልና ሰሎሞንንም አግኝታ እሱም ሚኒሊክ የሚባል ወንድ ልጅ እንደወለደች በታሪክ ይነገራል። ከዛ ውጪ ሚኒሊክንም ከመውለዷ ውጪ የእስራኤልን ታቦት ወይም ደግሞ ጽላቱን የሆነን ጽላት ይዛ እንደመጣች ይነገራል፣ ወይም ደግሞ ይዘው እንደመጡ ይነገራል። ስለዚህ የሰሎሞን ዳይናስቲ የመጀመሪያው ልጅ የሆነው ከሰሎሞንና ከማክዳ ጋር ንጉስ ሚኒሊክ ፈርስት ወይም ደግሞ የመጀመሪያው ሚኒሊክ ተብሎ ይጠራል ማለት ነው። ከዛ በኋላ ግን እየቀጠለ ሄድና በመሃል የነበሩትን ነገስታት እንለፋቸውና የአክሱም ዳይናስቲ ወይም ደግሞ አክሱም ላይ ዋና መሰረቱን ያደረገ ዳይናስቲ እንደተጀመረ እንመለከታለን። ካላ በሚባል ወይም ደግሞ ዛካ ካላ በሚባል ንጉስ በ100 ዓመተ ምህረት ላይ እንደነበረ ታሪክ ይናገራል። የአክሱም ማፔን ይመስላል። ኢዛና ከወንድሙ ጋር በነገሰበት ጊዜ በ300 ዓመተ ምህረት የአክሱም ዳይናስቲ ይህን ይመስል ነበር። እስከ የመን ድረስ እንደነበረ፣ ካሌብ ደግሞ የመን ድረስ ሄዶ እየገዛ እንደነበረ ታሪክ ይናገራል። በዚህ ጊዜ ንጉስ ናኦድ መሃል አንድ ሌላ ታሪክ ይፈጠራል ማለት ነው። ይህም ደግሞ በ900 ዓመተ ምህረት ዮዲት ጉዲት ወይም ደግሞ ኪዩን ጉዲት የምትባሏን ንግስት ጋር በኩል ጊዜ ይኖሩ የነበረበት ጊዜ ነው። ዛጉዌ ዳይናስቲ ደግሞ የሚጀምርበት በተክለ ሃይማኖት ወይም ደግሞ በንጉስ ተክለ ሃይማኖት ጊዜ ነው ማለት ነው። በዛው ጊዜ የዛጉዌ ኪንጎች የነበሩበት ጊዜ ነው። በሰሎሞን ዳይናስቲ በኩል ደግሞ ይኩኖ አምላክ በ1270 እስከ 1285 ሲነሳ እንመለከታለን። በዚሁ ጊዜ ከተነሱት መካከል ይሄኛው በአክሱም የሚቀጥል ነው፣ ያኛው ደግሞ ገው ምድር ወይም ደግሞ በዛጉዌ ስርወ መንግስት ላይ የሚቀጥል ነው ማለት ነው። ቡስዩም አለ ወደም ይቀጥልና አምደ ስዩም የሚቀጥል ይሆናል ማለት ነው። አምደ ስዩም በ1314 እስከ 1344 ድረስ ለ30 ዓመታት ይነግሳል ማለት ነው በአክሱም ኪንግደም ውስጥ። ከዛ በኋላ ዘርዓ ያዕቆብ ይነሳል ማለት ነው። ዘርዓ ያዕቆብ ኢምፔረር ሌኒን ያገባል። በዚህ ጊዜ የኢትዮጵያ ኢምፓየር ድሮ ከነበረበት በጣም በጠበበና ባጠረ ቦታ ላይ የሚሆን ይሆናል ማለት ነው። በደ ማርያምን ይወልዳል ማለት ነው። በዚህ ጊዜ በዚህ ውስጥ ደግሞ ኢምፔረር ስዩም ሞገስ በዛኛው በኩል ይኖራል ማለት ነው። በሌላ በኩል ሌላ ንጉስ ይኖራል ማለት ነው። ከዛ ውጪ በደ ማርያምን ዘፈረስትን ይወልዳል። በደ ማርያም ደግሞ እስክንድርንና አምደ ስዩም ይወልዳል እና ኦት እና ደግሞ ዳዊት በዚህ በኩል
ያለውን ያስቀጥላሉ ማለት ነው። ዳዊት ሁለተኛ በ1507 የተወለደ እና በ1540 ኪንግደሙን ያስረከበ ነው። ዳዊት ግን ሲሞት ሁለት ቦታ ተከፍሎ የሰሎሞን ዳይነስቲ ይቀጥላል ማለት ነው። ዛቤዘር እየሄደ ነው፣ ግን በዚህ በሰሎሞን ዳይነስቲ ዙሪያ በጎንደር እና በሸዋ በኩል ሁለት አይነት ክፍሎች ይፈጠራሉ ማለት ነው። የጎንደሩ ሱስንዮስ ወይም ደግሞ ሱስንዮስ ዘፈርስት የሚባለው ንጉስ በ1606 ይነግሳል። ከዛ በኋላ ፋሲለደስን ይወልዳል ማለት ነው። ፋሲለደስ ደግሞ የምናውቀውን የጎንደር የተለያዩ ካስሎች የሰራልን ንጉስ ነው ማለት ነው። ከዛ በኋላ ዮሐንስ አንደኛ ያለ፣ ከዛ ደግሞ ኢያሱ ዘግሬት የሚባለው ንጉስ የሚነሳበት ጊዜ ነው ማለት ነው። የሸዋቡ ደግሞ በሸዋ በኩል እየቀጠለ ሄደና የዘመነ መሳፍንት ታሪክ የሚጀምርበት በዘመነ መሳፍንት ጊዜ ግን ያ ነገር መቀጠሉን የምናይበት የመጨረሻዎቹ ሰዎች ተክለ ሃይማኖት፣ ዳዊት ሶስተኛ እና በአካፋ ነበሩ። በአካፋ ሚስቱ ምንትዋብ ትባላለች። ከዛ በኋላ ግን ይሄ የምንትዋብ ታሪክ እዚህ ጋር እናቁመውና ንጉስ ቴዎድሮስን ወደ ንግስና የመጣበትን ጊዜ እንመለከታለን። ንጉስ ቴዎድሮስ በመጣበት ጊዜ በዛጉዌ የሥርወ መንግስት ጊዜ ደግሞ ተክለ ጊዮርጊስ ሁለተኛ የነገሰበት ጊዜ ነው። ተክለ ጊዮርጊስ ሁለተኛ በነገሰበት በዛው ጊዜ ቴዎድሮስም ከሞተ በኋላ ከዮሐንስ አራተኛ ጋር በኩል ጊዜ መንገሱን እንመለከታለን ማለት ነው። ቴዎድሮስ ሁለተኛ በወታደርነት ከሽፍታነት ተነስቶ ኢትዮጵያን አንድ ለማድረግ ከነበረው የመሳፍንት ዘመን ያንን መከፋፈል ወደ አንድ ለማምጣት የሞከረ ብዙዎቹንም ደግሞ ወደ አንድ ያመጣ ንጉስ ነበረ። ከዛ በኋላ ግን ከውጪ ግንኙነቱ ጋር በተነሳ በእንግሊዝ በተነሳበት ትልቅ ተጽዕኖ ራሱን በመቅደላ ላይ የሰዋ ታላቅ መሪ ነው። ከዛ በኋላ ግን ዮሐንስ አራተኛ ከአክሱም ከነበረው ከጎንደርም ሳይሆን ከአክሱም ከነበረው ብራንች የሚነሳ ነው። ዮሐንስ አራተኛ እንደምናውቀው የትግራይ ተወላጅ ነው። በዛው ልክ ደግሞ በሸዋ በኩል ሚኒሊክ ሁለተኛ የነበረበት ጊዜ ነው። ኃይለ መለኮት ከሱ በፊት የነበረው አባቱ ነው። ከዛ በኋላ ደግሞ ሳህለ ስላሴ የሚባሉ አያቱ ናቸው ማለት ነው። ዮሐንስ ግን በዚህ በኩል ራስ መንገሻ ዮሐንስ ይወልዳሉ። ራስ መንገሻ ዮሐንስ ማለት በአድዋ ጦርነት ጊዜ ከሚኒሊክ ጋር አብረው የተዋጉ ድንቅ የጦር አመራር ናቸው። ንግስናው ለሳቸው ይሆናል ተብሎ ይጠበቅ ነበረ። ዮሐንስ ከሞተ በኋላ ዮሐንስ የሞተው መተማ ላይ ነው። መተማ ላይ ከደርቡሾች ጋር በነበረ ጦርነት ነበር በሞተው። ሳህለ ስላሴ የነበረው ንጉስ ከሸዋ በነበረው ዘር በኩል የመጡ ናቸው። ከዛ በኋላ ኃይለ መለኮት አሉ። ከኃይለ መለኮት ውጪ ደግሞ በከዝኖቻቸውን መመልከት እንችላለን። ጤና ወርቅ አሉ። ከዛ በኋላ ራስ መኮንን ይኖራሉ። ራስ መኮንን ደግሞ ኃይለ ስላሴ ዘፈረስትን ይወልዳሉ። ከዛ ውጪ ዘውዲቱን ንግስተ ነገስታት ዘውዲቱን ወይ ደግሞ ኢምፔረር ዘውዲቱ ይወለዳሉ። ዘውዲቱ ደግሞ አርያ ስላሴ ዮሐንስን ያገቡ ናቸው። በዛው ጊዜ ደግሞ ኃይለ ስላሴ ዘፈርስት ወይም ደግሞ ራስ ተፈሪ የሚባሉትን የራስ መኮንን ልጅ እኩል ሰዓት የነበሩበት ጊዜ ነው። ከዛ ውጪ ሚኒሊክ ደግሞ ከሸዋረገድ ከንግስት ሸዋረገድ የተወለደ የሚኒሊክ የልጅ ልጅ ነው። ኢያሱ አምስተኛ ማለት ነው። ስለዚህ ኃይለ ስላሴ አሁንም በቃ በሰማይ የከበብኩባችሁ ለራስ ተፋሪያን እምነት ከዛ ውጭ ደግሞ ለነበረው ለኢትዮጵያ ሞደርን ሂስትሪ ትልቁን አሻራ የተፈጠሩ ንጉስ ናቸው። ከ1930 እስከ 1974 ድረስ በፈረንጆቹ የቆዩ በጣም ድንቅ መሪ ናቸው። እንደምታዩቸው የራስ ተፋሪያን በእምነት እንደ መሲህ ወይም ደግሞ እንደ ነቢይ የሚቆጠሩ የእምነቱም ስም እስከመሆን የደረሱ ናቸው። ስለዚህ እሳቸው ደግሞ የተለያዩ ልጆች አሏቸው። ማስላሴ በ1974 እስከ 75 የነበሩ ናቸው። የእሳቸው ደግሞ ልጅ ዘርዓ ያዕቆብ ይባላል። በዚህኛው በኩል ደግሞ ካዘኖቻቸው
ፕሪንስ ኤርሚያስ የሚባሉ ደግሞ አሉ፣ ሳህለ ስላሴ ማለት ነው። ስለዚህ በዚህ መንገድ እዚህ ጋር ደርግ መቶ እሳቸውን ከስልጣናቸው ሲያስወግዳቸው ወይም ደግሞ ወታደራዊው መንግስት ደርግ ሲያስወግዳቸው የሰለሞን ዳይነስቲ እዚህ ጋር ያቆማል ማለት ነው። ስለዚህ ባጭሩ እንዴት ከየት እስከመጡ ዋና ዋና የሆኑትን ነገስታት ፖይንት አድርጎ እንዳለፈ ለማሳየት ነው። ብዙ የተዘለሉ ታሪኮች አሉ፣ ብዙ የተዘለሉ ነገስታት አሉ። ነገር ግን እነዚህ በጣም አስፈላጊ የሆኑ ታሪኮች ናቸው። አሁን ለምሳሌ ንግስናውን ለመረከብ ይችል የነበረው ፕሪንስ ዘርዓ ያዕቆብ የሚባለው ወይም ደግሞ ልዑል ዘርዓ ያዕቆብ የሚባለው ነው። አሁን ግን ይሄኛው ነገር አብቅቷል ወይም ደግሞ አቁሟል ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ።